يعجبني ياسدستኛል الفعل فعل ياسدستኛል فعل ምንድነው كلمة طيبة ጥሩ ንግግር ማለት ነው በስራት የሚዘራ የታመመ ሰው ነበረ ለምሳሌ እንዲህ አይነት ሰዎች ተስፋቸው በማሸሸበት ሰዓት ላይ ተስፋ የሚዘራ ቃል ሰሙ ኢንሻአላህ ልትድን ይሆናል አሉ ሰውየው ላይ መልካም ግምት እንዲያሳድር ተስፋውን እንዲለመልም የሚያደርገው ማለት ነው በዚህ መልኩ መናገሩ ችግር አይኖርውም ሰውየው ላይ ለምሳሌ የሁደይቢያ ስምምነት ላይ ተደጋጋሚ የሙሽሪኮች ተደራዳሪዎች የሚያስቀምጡት መስፈርት የማይሆን በመሆኑ መደራደር መግባባት አልተቻለም ከዛ ሱሀይል ኢብኑ ዐምር ሲመጣ ሱሀይል ሰህል ማለት ነው ሰህል ማለት ምንድነው ገር መቅላል ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም አሁን ነገሩ ይቀላል አሉ ለመግባባት የቀረበ ሁኔታ እንደሚኖር ተግባቡ በዛውም ስምምነቱ ደረሰ ልክ እንዲህ አይነት የታመመ ሰው ነበረ ለምሳሌ አፊያ ብሎ የሚጣራ ሰው ሰማ ሷሊህ የሚል ሰማ ኢንሻአላህ ልትድን ይሆናል አለ የሆነ ሰው መልካም ግምት እንዲያደርግ የሚያደርገው ተስፋ እንዲያለመልም የሚያደርገው ነገር ማለት ነው ይደመድማል ማለት አይደለም